ሰላም ስሜ ፈቲ አብደላ እባላለሁ የኡመር ከድር እናት ነኝ ኡመር ከድር ማለት ይሄ ልጅ ነው እና 6 አመት አሁን ከ5 ወር አካባቢ ነው እንደዚህ እና ልጄ የጉዳቱ አይነት ሲፒ የሚባለው ላይገባችሁ ስለሚችል ጭንቅላቱ ላይ በህፃንነቱ በወሊድ ሰዓት በደረሰበት ጉዳት ልጄ መሄድ ማውራት መቀመጥ ሆነ በቃ መቆም አይችልም እና ተጓዳኝ ሲጀር የሚባል በሽታ ሌላ የሚጥል በሽታ አለበት ይሄ ነው የልጄ ጉዳት እዝነት ከመምጣቴ በፊት ልጄ የተወለደው ሆለታ ላይ ነው ሆለታ ማለት ብዙ ኦሮሚያ ነው እሱ አሁን ለህክምናም ለሁሉ ነገር በቃ መመጣው ለቴራፒ አገልግሎት የመመጣው ወደ አዲስ አበባ ነው እኛ እዛው ወደ ሆለታ ላይ ምንም እሱን የተመለከተ ህክምና የለምና በዛ ምክንያት ሁሌም ወደዚህ ነው መጣው በቃ ጧት መጣለው ማታ ገባለው ጧት መጣለው ማታ ገባለው በቃ ቤቴ ውስጥ ቤት አላስ ለመባል እንጂ ቤቴ ውስጥ አልኖርም ሙስት ሌሎች ልጆች አሉኝ ሌሎች ልጆቼን ትቼ በቃ ከሱ ጋር ነበር ህይወቴ እና በዚህ አጋጣሚ ደግሞ ስለ እዝነት ቴራፒ በመሰራበት መንገድ ቴራፒ ሲሰራ ስለ እዝነት ሰማ ይሄን ሲሰማ ከዚህ የሚበልጥ ነገር የለም ልጄ ወጥቶ ከገባ እኔም 3 አመት ከሆነ በኋላ በቃ በምን መንገድ ነው የሚወጣው ምክንያቱም ኩዮቹ አፈር ያቦነኑ በአፈር እየተጫወቱ ምናምን ስቲል ትምህርት ቤት ሊገቡ ምናምን በሚል ሰዓት እኔ በቃ ላብድ ነበር ማለት ምክንያቱም ልጄ ቤት ውስጥ ነው ፍራሽ ላይ ተንጋሎ ነው ማያው ሁሌ ምንም አይነት ጨዋታ ምንም አይነት ነገር የለም እኔ ይዤው ካልወጣው አይወጣም ደሞ የምንወጣው ሐኪም ቤት ነው በቃ የትም መሄጃ የለንም ለዛ በቃ አማራጭ መፈለግ ስለነበረብኝ ልጄ የሚለወጥበት መንገድ የሚወጣበት መንገድ ውሎ የሚመጣበት መንገድ ምክንያቱም ለኔም ህክምና ስለሆነ ማለት ነው እኔም በቃ ሳይኮሎጂ በጣም እየተጎዳው ሄድኩኝ በጣም ከመላችሁ በላይ ያማል በቃ ኩዮቹን ስናይ ምናምን ነገር እጅግ በጣም ነው የሚያመው እዛጋ እኔ በሌሎች መቅናት ምናምን አይመስለኝም ግን እኛ ያጣነው ነገር ስለሆነ ልጄ ጀርባ ላይ ነው እነሱ ውጪ ሲወጣ እነሱ አፈር ያቦነኑ ነው ኩዮቹና ታናናሾቹ ስለዚህ ለኔ በጣም ከባድ ነበር መወሰን ስለነበረብኝ ቤት ውስጥ ወደዚህ መጣው እዝነት የሚባል ድርጅት ሳልመጣ በፊት ተመዘገብኩኝ ከተመዘገብኩ በኋላ ተደወለልኝ የሚያስፈልገውን ማቴሪያል አሟልቼ ከገባው በኋላ ኖርማል ሆኗል ህይወቴ በቃ ኖርማል እንደማንኛውም ሰው ጤነኛ ልጆች እንደው ካሉት በላይ ነኝ ማለት ነው ምክንያቱም ጤነኛ ልጅ ስናስተምር ምናወጣውን ነገር እናውቀዋለን ግን ለዚህ ልጅ አሁን ያለምንም አይነት ወጪ ጧት እንደ ሀብታም ልጅ ጧት በሰርቪስ ሄዶ ማታ በሰርቪስ ይመጣልኛልና ጧት መሸኘትና ማታ መቀበል ሆነ ማለት ነው ለዚህ እኔም ልጄ እየተማረልኝ ነው ትምህርት ቤት ነው እኔ ብለው ዋይዞ እኔ እዝነት ምንድነው ሲሉኝ እንኳን ልጄ ትምህርት ቤት ነው ምለው የትኛው ልጅ ሰው ግራ በመጋባት የቱን ነው ያልንሽ ማለት ጉዳቱን የሚያውቀው የሆነ እሱ ጤነኛ ልጅሽን እኮ ነው ያልንሽ አይነት ነው ሰው ግራ ሲጋባ ለኔ በቃ ተምሮ እንደገባ ነው ማስበው ሁሌም ስለዚህ እኔ እንጃ ከዚህ በላይ በህይወቴ ላይ ለውጥ ይመጣል ብዬ አላስብም ዛሬ ላይ እዝነት ይሄ ድርጅት ባይቀጥልና ቢቆም የኔም ህይወት መልሶ ጨለማ ላይ ነው ምገባው የነበርኩበት ጨለማ ህይወት ውስጥ እንደውም የባሰ ምክንያቱም ብዙ መስዋዕትነት ከፍዬበታለሁ እዚህ ጋር ለመድረስ ማለት ነው ስለዚህ መልሼ ጨለማ ውስጥ ነው ምገባው ልጄን በጣም ነው የምወደው ወላሂ በጣም ነው የምወደው እኔ ሌሎች ጤነኞች ልጆች አሉ ግን አንዳንዴ እንደዚህ ጉዳተኛ ልጅ ናቸው ያላቸው ብላችሁ ስታስቡ ሰው ላይ ሲያስብ የሆነ ሞታቸውን ምንጠባበቅ በቃ መቼ እንዲባሉልን ምናምን ምንል ነው የሚመስላቸው ግን ከሌሎች ልጆች በበለጠ ሳይኮሎጂ የሚሰጠን ነገር አለ በአይምሮአችን ውስጥ በቃ ሁሌም እነዚህ ልጆች እኔ አላቅም ያላቸው ቦታ እና በጣም ነው የምወደው ልጄ በጣም ነው የሚያምረው በጣም ነው በቃ ያለኝ ግምት ልነግራችሁ አልችልም ለዚህ ልጄ እና ያየውን ብርሃን እንዳያጣ በቃ እሁድ እንኳን ቤት ውስጥ በሚውል ሰዓት እሁድን እንኳን በቃ የሆነ አለባበሽ ልብስ ቀይሬ አውጥቼ ውጪ አዝናንቼ ምናምን ነገር ነው ማመጣው መውጣትና መግባትን ስለለመደ ማለት ነው ጧት መውጣትም ይፈልጋል ማታ መግባት በቃ ለምዷል ያጣውን ነገር ያገኘውን ነገር እንዳያጣ በሚችለው የምትችሉትን የሚመለከተው አካል ሁሉ ነው ምለው አደራ ወላሂ ይሄን የመሰለ ልጅ ቤት እንዳይቀር ጨለማ ላይ እንዳይዘጋበት እኔም እሱም ነው የሚዘጋብን እኔም እሱም ጨለማ ውስጥ ነው የምንገባው መልሰን ምክንያቱም ትላንት ላይ ነገርኳችሁ ሁሉ ነገር ትቼ መጥቻለሁ ይሄን ለማግኘት ብዬ ዛሬ ላይ በጣም ደስተኛ ነኝ ግን ይሄን ደስታዬንና ይሄን ደስታውን እንዳያጣው በቃ ታደጉን እኔና ልጄን ሁላችሁም በአላህ ስም በእግዚአብሔር ስም ሁላችሁንም ነው የምጠይቀው ሁሉም የሚመለከተው አካል አቤት እንላለን ስሙን በአላህ በቃ